ተመልካቾቻችን ክቡራትና ክቡራን ተመልካቾቻችን ዛሬ የምንገኘው በደብረ ሊባኖስ በአቡነ ተክለ ሃይማኖት ገዳም ነው። ይህ ቦታ የሚገኘው ደግሞ ውሻ ገረድ ዝቅ ብላችሁ ቀጸባ ማርያም የሚባል አካባቢ ነው። ይህ ድንጋይ እንደምታዩት የአረመኔ ግራኝ አህመድ ክርስትናን አጠፋለሁ ብሎ በተነሳ ጊዜ እዚህ ቦታ ደርሶ የእመቤታችን ቤተክርስቲያን ለማውደም ገፍቶ እዚህ አድርሶታል። ይህ ድንጋይ የምታዩት ምንም የያዘው ነገር የለም። ከዚህ ግን የእመቤታችን ተአምር እዚህ ጋር የሚታየው ከስር ባዶ ነው። ይኸው እንደምታዩት ምን ደገፈው የለም፣ የተቀረቀረለት የለም፣ ምን ያስቀረው ነገር የለም። በዚህኛው በኩል ባዶ ነው፣ በዚህኛው በኩል አለቱን ነክቶ አልፏል። ግን ይኸው የእመቤታችን ተአምሯ እዚህ ጋር ሲደርስ ባለበት አቁሟለች ማለት ነው። እና ግራኝ አህመድ ክርስትናን ለማጥፋት አንዱ ከመጣባቸው ሀገሮች አንዱ በዚህ በደብረ ሊባኖስ አካባቢ ቀጸባ ማርያም ደርሶ ነበረ። ሌላም ቦታ ሄዷል። በላሊበላ አካባቢ ብዙ ቦታዎች አሉ። ሌላም እንግዲህ በጎጃምም እንደዚህ በመሀል ሀገር በሸዋ በምስራቅ አካባቢ ይህን ሁሉ አድርጎ እዚህ ደርሶ ነበር። ግን ይሄ ድንጋይ እዚህ ጋር ሲደርስ በእመቤታችን ምልጃ ቀርቷል። የእመቤታችን ተአምሯ አሁንም ሲነገር ይኖራል። ዘወትርም እንግዲህ እስከ ትውልድ ትውልድ ለትውልድ ትውልድ ስምሽን እናሳስባለን እንደሚባለው በመዝሙረኛው ዳዊት ይኸው ስለ ትውልድ ትውልድ እየተላለፈ ዛሬ ይህ ታሪክ እኛ ጋር ደርሶ ይህን ደግሞ አሁን ከኛ ቀጥሎ የሚወለዱ ትውልዶች ደግሞ ይህን ታሪክ እየዘከሩት እየመሰከሩት ይኖራሉ ማለት ነው። መልካም ቆይታ ይሁንላችሁ። በረከቱ ይድረስ።